ና በስላሴ ስም እሺ ና በስላሴ ስም ራስ እሺ መተት ምን አርገ ተበለ አድፍኒት መተት ምንድነው ያረከው? በቃ እናልፈዋለን። እሺ እናስልፈዋለን። ለሊቱም ሙሉ እናስሮጣለን። እናስረሳዋለን። ለሊቱም ምንድነው የምታረጉት? ለሊቱም ሙሉ እናሰራዋለን። ምሮ የምታሰሩት? አይደክምም። መገልገያችን ነው። በጣም እናሰራዋለን። በጣም ከሰው በላይ ይለፋል። ገንዘቡስ? እኛው ነው። ገንዘቡ ለኛ ነው። ገንዘቡ ለእናንተ? ለኛ ነው። ልፋቱ ለሱ ነው። ሶስት ተሳቢ አሳጣሁት። ሶስት ተሳቢ ነበረው አሳጣሁት። ባዶ እጁን አስቀረሁት። እስኪ ተሳቢዎቹን ምንድን ነው ያደረጋችሁት? እየገለበጥኩ ሶስቱንማ ገልብጬ ቁጭ አደረኩለት። ኢንሹራንስ አልከፈለው እንዳይከፍል አድርጌ። መኪኖቹ ይሄ ቶታል ዳሜጅ የሚባለው ነው የሚሆኑት? አዎ ሁሉንም እኔ ነኝ የምወስደው። ገንዘቡን እኔ ነኝ የምወስደው። አንድ ነገር የለውም። አልሰጠውም። አሁን ምንም ነገር የለም። ተሳቢም የለም። ምንም የለም። አቁሜለታለሁ። መጨረሻ ምን አደረጋችሁት? በቃ ዜሮ ነው። ቆይ እስኪ ስም አትናገሩ። የጓደኛ የቤተሰብ መተት የጓደኛ ነው የቤተሰብ? የጓደኛ የገዛ ጓደኛው ከሱ ጋር እንበላለን፣ እንጠጣለን። በቃ አንነግረውም። አቅም በነፍሱ ነው የምንጫወትበት። አሁን ምንም የለውም። በቃ ባዶ እጁን አስቀረነው። ባዶ እጁን። እስኪ እጅና እግሩን ምን አደረጋችሁ? እግሩንም እጁንም አሰር ነው። ስር እስኪ እንዴት ነው ያሰራችሁት? እስኪ አሰር ነው። ይኸው አሰር ነው። ይሄ እጅ ማለት መሪ የሚጨብጥበት አይደል? አዎ ገንዘብ ለሰው የሚሰጥበት አሰር ነው። ቆለለፍ ነው። ለቤቱ ለዘመዱ እንዳያወጣ አደረግነው። አሰር ነው። ሚስቱ ጎበዝ ናት። እሷን ያስቸገረችን። ልጁ ጎበዝ ነው። እሱን አስቸገረን። ምን አድርጎ አስቸገሯችሁ? እነሱ ይጸልያሉ። ለመተተኛ ሰው መጸለይ ማስቸገር ነው። ለእግዚአብሔር ደግሞ መጸለይ እሱን ማምለክ ነው። ልዩነቱን አያችሁ አይደል? እናንተ ቤተ ክርስቲያን ስትመላለሱ፣ ስትጸልዩ፣ ስትሰግዱ ለክፉ ጠላት፣ ለክፉ ሰዎች የእናንተ የአምልኮት ህይወት መጥፎ ህይወት ነው የሚመስለው። ስንት ጊዜ ነው እንደዚህ ካሰራችሁት? 6 ወር። አሁን ትፈታላችሁ አትፈቱም? አሁንማ በቃ ምን አለው? ባዶ እጁን ነው። አሁን ባዶ እጁን ነው። ውሰዱ፣ ወደዛ ውሰዱት። አዎ እንደፈለጋችሁ አድርጉት። ውሰዱና ባዶ ካረጋችሁት እንዲህ ካሰራችሁት በኋላ ውሰዱት። ውሰዱት።
የፈለጋችሁትን አድርጉት። አሁን አንፈልገውም። ባዶ ቀፎ አድርገነዋል። በቃ ምንም አይሰራልንም። ሌሊትና ቀን ነበር የምናሰራው። ይሰራ ነበር፣ ስራ ይችል ነበር፣ አንበሳ ነበር። ምን ዋጋ አለው? የት ነበር የሚሰራው? ማይሄድበት የለም፣ ያልሄደበት የለም፣ ያልሄደበት የለም። ስንት ዓመት ነው የሰራው? ኧረ ወይ ከ20 ዓመት በላይ ከ20 ዓመት በላይ ሰራ። ያልሄደበት ያልገባበት የለም። ሶስቱም መኪና የተገለበጡት እሱ ይዞ ነው? ሁለቱን እሱ ይዞ ነው። ሁለቱን እሱ ይዞ ነው። ገደል ነው የከተታችሁ? ገደል በቃ እንዳይረባ። እንዴት ተረፈ? ተረፈ በቃ ልጆቹን ብቻ ወጣና እሱን ገደል ከተተው። ልጆቹን አዳናቸው። በቃ እሱንም በመከራ መቅዲ፣ እስኪ ነይ ሚስት፣ ደህና ነሽ? እግዚአብሔር ይመስገን። የባልሽን ጉድ አወቅሽ? አዎ አውቃለሁ ቀሲስ፣ አውቃለሁ። ይሰራል ባዶች ከማንም በላይ ነበር የሚለፋው። ሌሊትም ቀንም ባዶ። እንደው አንድ ታምር ወይም ታሪክ ልንገራችሁ። አሁን የምታዩት መቅዲ የምንተዋወቀው የዛሬ 7 ዓመት አይደል? የዛሬ 7 ዓመት አስኮ ሳንሱስ የሚባል ሰፈር ነበርኩኝ። በጣም ለተቸገሩት ለባሰባቸው ሰዎች ቤት ውስጥ አገልግሎት በምሰጥበት ሰዓት ቀድማ የመጣች እሷ ነበረች። ያኔ በየቀኑ በሚዘክርበት ሰዓት፣ ዳቦ በማር በምዘክርበት ሰዓት፣ ለአንድ ሰው 3 ቀን የሚበላውን ዳቦ በምንሰጥበት ሰዓት ከሰው ቀድማ ነበር ያገኘችኝ። በጣም ቤተሰብ ወዳጄም ናት። ግን አንድ ችግር ነበረ። አንቺ ስትመጪ ያኔ እኮ እሱ አይመጣም። ሻይልም እኔንም ይቆጣኛል። ጠንቋይ ጋር ነው የምትሄጂው፣ ጠንቋይ ቤት እየሄድሽ ነገር እያመጣሽብኝ ነው ይል ነበር። አሁን ነው የገባው። ሲያዝ ስለተያዘ ምን ብዬሽ ነበር ያኔ? ጸልይ፣ በርቺ፣ ባርቶስን በደንብ ጸልይ፣ ቀን አለው እግዚአብሔር፣ እናንተ እስከ ስጋው ደሙ ትደርሳላችሁ ብለውኝ ነበር። ተሮጠ ምንም እኮ አልመጣም። እግዚአብሔርን ሳትይዙ ብትለፉ የትም አትደርሱም። እግዚአብሔርን ሳትይዙ ወይም ደግሞ እሱን ሳታስቀድሙ ብትሮጡ የሆነ ቀን የሆነ ቦታ ባዶ ሆናችሁ ትቆማላችሁ። የጠላቶቻችሁ ሰለባ ትሆናላችሁ። አሁን እሱ ከ7 ዓመት እንግዲህ በፊት አምጪው እንኳን ሊመጣ ጠንቋይ ጋር ነው የምትሄጂው። እኔ መሰጥሽንም ዝክር አይበላም ነበር አይደል? አይበላም፣ እሱ አይበላም። ለሌላ ሰው ነው የምሰጠው። ያ ሁሉ የቅዱሳን የሚዘከረውን ሰጣታለሁ፣ ቤት ይዛ ትሄዳለች። አያስበላውም፣ አይበላም። እኔ ጋርም እንዲመጣ አትፈልጉም ነበር አይደል እናንተ? አልፈልግም። የእኛ ሰራተኛ ነው። አንፈልግም። ሚስቱ እኔ ጋር ትመጣ ነበር እንግዲህ ከ7 ዓመት በፊት። አንፈልግም። እኛ ምን ብላችሁ ነበር እንዳይሄድ የምታደርጉት? ጠንቋይ መተተኛ ነው፣ አንፈልገውም እንላለን። ስራችን እንዲቋረጥ አንፈልግም። በዚሁ ምስክርነት እንግዲህ የታል አለ ናቲ አልመጣም ዛሬ አይደል? ልጇ አፍንጫ ውስጥ ስጋ በቀለበት፣ መተንፈስ አቃተው፣ በጣም ተሰቃየ። ስለዚህ ሆስፒታል ሄዶ ይሄ ሰርኑ ተከፍቶ ያ የበቀለው ከስር ያለው ስጋ መውጣት ነበረበት። ይኩረፈረፋል፣ ማታ አይተኛም፣ ቀንም አይተነፍስም። ጎበዝ ነበረች። አሁን አድጓል። ያኔ ትንሽ ነበረ። ትምህርት ቤት የሚሄዱት በሬን አልፈው ነው። ጠዋት ትምህርት ቤት ይዛው ስትሄድ ታመጣና እቤት አስገብታው ቅባ ቅዱስ ባፍንጫው ላይ ጠብ አድርግለታለሁ ይሄዳል። እንዲህ ሲያረግ አንድ ቀን ትምህርት ቤት ውስጥ እንፍ ሲል ያ የበቀለው ስንት ዓመት የከለከለው መተንፈስ ያ ስጋ ተቆርጦ ወጣለት። በዛው ዳነ አይደለ? እውነት ነው። ትምህርት ቤት ከመሄዱ በፊት ጠዋት ሁሌ እርሾ ጋር እየመጣ እየተቀባለት ይሄድ ነበር። ከዛ ትምህርት ቤት እንፍ ሲል ከደም ጋር ወጥቶለታል። እውነት ነው። እግዚአብሔር ከዚህ የበለጠ እንግዲህ አንድን ሰው ለማሳመን ምን ያደርግ? በሕክምና የማይሆነውን እግዚአብሔር በታምራት አዳነው። ግን የእሱ ልጅ ነው የዳነው። እሱ እኔን ጠንቋይ ይላል። ኧረ እባክሽ አይቼው ግን አውቃለሁ።
አያውቁም፣ እርሱ አያውቁም። ከ7 ዓመት በኋላ ታሞ እንደዚህ ሆኖ መጣ። እባክሽ አምጪው ይምጣ ይጸልይ። ዝም ብሎ ሌሊትም ቀንም መሮጥ መስራት ነው። እነግራታለሁ። እኔንም አይሰማም እሷንም አይሰማም። እንደውም እየተደበቀሽ ነበር እኔ ጋር የምትመጣው። እየተደበቅሽ አይደል? እየተደበቅኩ ነው። አሁን ደግሞ አሞት እርሶ ጋር ይዤው ልመጣ እንደነገ ማታ ላይ አበደ። ቤት በጥብጦ ቤት የፈረሰ ቤቴን ልታፈርሹ ነው ጠንቋይ ጋር ወስደሽ እያለ በግድ ነው ይዤ የመጣሁት። በግድ ጠንቋይ ቤት ይዛይ ወንድሙን ሁሉ ጠራ። ጠንቋይ ቤት ይዛይ ልትሄድ ነው ብሎ በዛ በመከራ በላቲ አልቅሶ ለምኖ ነው የመጣው። አበሳችን ኑዳኑ ስንልም ጠንቋይ አንሄድም ወይ እኮ ጠንቋይ ጋር ሄዳችሁ ብትድኑ እዛ ያሉትንም የውጮቹን ማለት ነው ከቤተ ክርስቲያን ውጭ በየመንደር በየሰፈር ያሉትንም ጠንቋይ ትላላችሁ። እኛ እዚህ የምናገለግሉንም ጠንቋይ ትላላችሁ። ወይ ደግሞ ለየት ያለ ስም ደግሞ አርጋችሁ ብትለዩን እኮ ጥሩ ነው። ዛሬ እንዲህ አይሆንም ነበር። የማንም መተት መጫወቻ አይሆንም ነበር። ያ ሁሉ ሀብት ንብረት አይጠፋም ነበር። ጤናውም እንዲህ አይሆንም ነበር። ሳያዝ ነበር የማውቀው። እባካችሁ አምጡት። ዛሬ እንዲህ ሆኖ ይኸው የራሱ ጓደኞች እኔን ጠንቋይ ያለ የራሱ ጓደኞች አምኖ ግን እነሱ ይኸው ንብረቱንም ማባክ ነው ሽባ አድርገው ቁጭ ያደረጉት። ይሄ ነው እንግዲህ የመተት ውጤት። እሺ መጨረሻ ምን ልታረጉት ነበር? ልንገለው ነው በቃ ልንገለው። ምንም አያደርግልንም ካሁን በኋላ። አሁን መጨረሻ ገለነው። ልንገላግለው ነበር እናሳርፈው። ወደዚህም እንዳይመጣ ጠንቋይ ትላላችሁ አይደል እንዴ? እንዴት አይቻልም? አይኬድም። ነውር ነው። እንዴት ይኬዳል? ለምን አይኬድም? የኛ ባሪያ እኮ ነው። አገልጋይ እኮ ነው። ይቋረጣል። ስራችን ይቋረጣል። ከሄደ ይቋረጠብናል። አሁን በቃ የክፉ ጓደኛ ውጤት መጨረሻው ይሄ ነው። እሺ በስላሴ ይዣቸዋለሁ። ፍቱት። እስቲ እነን አውጣው ናውልቅለት። እኔን አያምነኝም ይጎዳኛል ብሎ አሰበ። ግን ያመናቸው የራሱ ጓደኞች ይሄው እንዲያርገው ላኩት። እኔን ተጠራጠረና ስለው ያልጠረጠረ ምን ሆነ? ተመነጠረው መነጠሩት። እሺ በስላሴ ይዣለሁ። ፍታ እጁን ዘርጋ። በቅዱስ ገብርኤል በገናና መልአክ እንደዚህ አይደለም ሽባ ያደረግከው እጁን በስላሴ ስልጣን ፍታ። በቅዱስ ገብርኤል በቅዱስ ሚካኤል ፍታ። በቅዱስ ጊዮርጊስ በመጥምቀ መለኮት በቅዱስ ዮሐንስ እሺ ዘርጋ። ይኸው ዘርጋ። በቅዱስ ገብርኤል ዘርጋ። መተት ፍታ። በስላሴ ስም በስርዓት እንደዚህ አይደለም በስርዓት ዘርጋው። ይኸው በደንብ ዘርጋ። በቅዱስ ሚካኤል ስም እሺ። ይሄንንም አምጣጁን ዘርጋ። በቅዱስ ገብርኤል በቅዱስ ሚካኤል ሰላም ለኪን ዘንሰግድለኪ ማርያም ምንን አስተመጥራኪ ማረነ ተማይ ጸነሲ ሰላም ለኪ አድርሱ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታብዮ ነፍሴ ለእግዚአብሔር ወተታሰ መንፈሴ በአምላኪው መድኃኒት ስመር ናሁ ሚዜ ሳስተበጾኒ ኩሉ ትውልድ እስመ ገብረ ሊታ ኃይላ ብያት ወቅዱስ ስሙ ወሳሂሉኒ ለትውልድ ለአላ ይፈርህው ገብርኤል በመዝራቱ ዘሮም ለማለቦም ወነሰቶም ለሐያላን መናብርት ማቢዮም ለቶታል ዋዝገቦም በረከተ ለሮባን ፈሎም ራቆም ለብራን ወቆፎ ለእስራኤል ኩለት ወተዘከረ ሳሎ ዘይቤሎም ለአበይን አብርሃም ወለዘሩስ ከናነ ማርያም ንጽሕት ድንግል ወላዲተ አምላክ እሺ ዘርጋ። በስርዓት እጁን እጠፍ። ከዛ ዘርጋው በስርዓት ዘርጋ። በስላሴ ስም በድንግል ማርያም ስም በስርዓት ዘርጋው። ወጥር ወደ ታች እጠፋው። እሺ ዘርጋውንም በስርዓት ዘርጋ። ጣቱንም እሺ እግሩ ላይ ያለክ እሺ ተነስ። አንሳው። ራስህ ብድግ አድርገው። ተነስ። በቅዱስ ገብርኤል በቅዱስ ሚካኤል ብድግ አድርገው። ብድግ አንሳው። በስላሴ ስም በቅዱስ ሚካኤል ስም አንሳው። በቅዱስ ገብርኤል እንዳታስነሳው ይላል እዚህ ቁጭ ብሎ የተረገመ ክፉ። አንሳው። በቅዱስ ገብርኤል ብድግ ብድግ
እሺ ፍታ በቅዱስ ገብርኤል ከእግሩ ላይ ሁሉ ተነሱ። በስላሴ ስም በቅዱስ ሚካኤል ስም እሺ ወደዛ ይሄድበት። በቅዱስ ገብርኤል በአጋዕዝተ ዓለም በስላሴ ስም በደንብ አንቀሳቅሰው። አስረግጠው እግሩን አስረግጠው አምጣ። ወደዚህ አምጣ። አዙረው። ይሄ እንግዲህ ሰርቶ የሚበላጅ መሪ የሚይዝ ለስንት ሰው የሚተርፍ ሰው በየቤቱ ሰው እጅ እግሩ ታስሮ ቁጭ ብሏል። ግን መተትና ድግም ታስማት እንደሆነ አላወቀም። ያው መቼም እናንተ ግራ ሲገባችሁ ሲቸግራችሁ አማራጭ ስታጡ ነው አይደል እግዚአብሔርን ባጣ ቆየኝ የምታደርጉት። ሕክምናውን ዶክተሩን ሐኪም ቤቱን ዞራችሁ ሲያቀታችሁ እግዚአብሔር ቤት ትመጣላችሁ። ገንዘባችሁንም ከስክሳችሁ ጊዜያችሁንም አባክናችሁ እዛም ሆናችሁ ባዶ ሆናችሁ እዚህ ደግሞ መታችሁ እግዚአብሔርን ትለምናላችሁ። እግዚአብሔርም ደግሞ አያሳፍርም። ግን አንዳንዴ እንደተያዛችሁ ብትመጡ ቀላል ነው። ስር ሰዶ ብዙ ነገር አበላሽቶ ጥሏችሁ መጸለይ መስገድም የማትችሉበት አቅም ላይ አድርሷችሁ ትመጣላችሁ። እሺ ዘርጋጁን በስላሴ ስም ዘርጋውን። እሺ በልጥራ በስላሴ ስም በመድኃኔዓለም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በመጥምቁ ዮሐንስ ስም እጅ እግሩን ያሰርን ሀብት ንብረቱን ያጠፋን የጓደኛ መተት የሰላቢ መተት ጥላ ወጌ ግደሉት ሽባ አርጉት የተባለ ሁላችንም ለቀን እንሄዳለን በስላሴ ስም ለዘላለም በሲኦል ታስረናል። ይህ መጨረሻችን ነው። ያሰርነውን እጅ እግሩን እንፈታለን። መድኃኔዓለም ይፍረድብን። በል 7 የጮና አውጣ አንድ ላይ ቶሎ በል 1 2 3 4 5 6 በል የመጨረሻ ገነዝና ቅዱስ ገብርኤል ሲኦል ያወርዳችሁ። ደገፍ አድርገው። አይዞሽ። አሁን እንደዚህ አይነት አገልግሎት የሚያገኝ ሰው በጥይት ቆስሎ የመጣ ታካሚ ማለት ነው አይደል? ትሪትመንት ያስፈልገዋል አይደል? ሕክምና ጎርተውታል፣ አቁስለውታል። እስኪ እጅን ዘርጋ። አይዞኛ አታልቅስ። ጠላት ያልቅስ። አይዞኛ አታልቅስ። አይዞኝ እኛ ምን ሰማው ኮሮሮ ነው፣ ምናየው እንባ ነው። ደውሎም እኮ ደህና ነገር እኮ የሚነግረን የለም። እንዲህ ሆንኩ፣ እንዲህ ተደረገብኝ፣ እንዲህ ሆነብኝ፣ ታመምኩ፣ ታሰርኩ፣ ምን ይሻለኛል? ስልካችን ሲነሳ እንዲህ አይነት ለቅሶ ነው የምንሰማው። ስናናግርም ብሶት፣ ፈተና፣ ችግር ነው የምንሰማው። ሰው እንዴት እንደሚያሳዝን። ደህና ነህ? አለሁ። ታውቀኛለህ? አዎ። በአካል ወይስ በስም? አይ በስም ነው ማውቀው፣ በአካልም አየሁታለሁ። እኔ ማውቀው የዛሬ 7 ዓመት ነው። አዎ አባ፣ ከባድ ስህተት ውስጥ ነበርኩኝ። አመላክተኝም እንደዚህ አይነት ነገር መጫወቻ ነበረ። ለሊትና ቀን ነው ሳቴ ነው እንጂ ሌላ ነገር አላውቅም። ጭራሽ አላውቅም። አሁንም እኮ የመቅዲ ጸሎት እንጂ ይገሉ ነበረ። 2 ጊዜ ነው እንግዲህ ቶታል ዳሜጅ የሆነው መኪና ገደል ውስጥ ገብተን አይደል የተረፍከው? አዎ አባ፣ አዎ መኪና ተበሙሉ ተረፉት። ለምንና ለማን እንደምሰራ እኮ አላውቅም። መሮጥ ብቻ ነው
በጣም ነው የምሰራው። ቆይ ያኔ ምልክልን ዝክር ለምንድን ነበር የማትበላው? ስተትስ ነበርኩ ምንም አላውቀውም። እሺ አትወቅ። ያኔ እሷ እኔ ጋር ትመጣለች። እንደው ልጅ ምናቲ አፍንጫው ተደፍኖ ስጋ በቅሎበት ድኖ እባካችሁ አምጡት ስል አንተ እዛ ሆነ አይ አልሄድም ማለት እኮ ይቻላል። ጠንቋይ ስትል እንግዲህ እኔን አታቀኝም። አላቅም ጭራሽ ሳታቀኝ ነው ጠንቋይ የምትለው? አዎ ሳላቅ አሁን በችግር በፈተና ጊዜ ተገናኘን። እንዲህ ባይሆን ጥሩ ነበር አይደል? አዎ እላታለሁ። ችግር ፈተና ውስጥ ገብቶ ከሚመጣ እባክሽ አምጪው እላለሁ። በቃ ሩጫ በፍጹም እንኳን እሱ ሊሄድ ሚስቱ ወደ እኔ እንዳትመጣ ጠንቋይ ነው አትሂጂ፣ ከሱ ጋር የሚመጣውን ዝክር አልበላም አልቀምስም። እኔ ደግሞ ልካለሁ እልህ ይዞኝ ታውቃላችሁ አይደለ? እነማን ያሉ አገልጋዮች። ግን እሷ ጀግና ናት፣ ትታገላለች። በነገራችን ላይ የሚስት ወይም የባል መንፈሳዊ ጥንካሬ ለክፉ ቀን ስንቅ ነው የሚሆነው፣ የፈተና መውጫ ነው የሚሆነው፣ ከሞትም ከበሽታም መዳኛ ነው የሚሆነው። እንደነሱ ክፋት ይገሉት ነበር፣ ግን እንደሚስቱ ጸሎት አለ። ቤተክርስቲያን አትጂ አትጸልይ ዝክር አታምጪ እያለ እሷ እየለፋች ይኸው እሱን ትጠቅማለች። እሱ በጉልበት በጥበብ ይሰራል፣ እሷ ደግሞ በጸሎት ታግዘዋለች። የመተጋገዝ ውጤት ይሄ ነው። እስኪ እጅን ዘርጋ ውስጥ እስኪ እንደዚህ ዘረጋል ነበር። አይ ይወት ዘረጋ እጅ እንዲዘረጋ ነበር። አይ ዘረጋ እስኪ ዘርጋው። ይኸው ዘረጋ። አሁን ተዘረጋ። ይኸው ዘረጋ። በፊት እንዲህ ኩርትም አድርጎ ነበር አይደል? አይነቃነቅም። ይኸው ታጠፋል፣ ይዘረጋል። በፊት አይታጠፍም። አይ የለም ትንሽ ነች የቀረችው። እቺ ደግሞ በጸበል ትጠፋለች። እግዚአብሔር ይመስገን። የራስ ጓደኞች ተሳክሯል። ጓደኞቻቸው ጠፉ። 3 መኪና ነበር፣ የለም አመድ ሆኗል። የለም በቃ ተስፋ ማስቆርጥ ነው። መብርሃን ወላዲተ አምላክ በእውነትም ማገለግላትም መብርሃን ጨርሳ ትማር በሉት። አይዞኝ እሺ። መብርሃን ካንተ ጋር ትሁን። የመቅዲ ውጤትና ጸሎት ይኸው ዛሬ ልጄና ደግሞ እኮ ልታመጣ ስትል ወንድምንም ለርሽ ሽምግልና አትውሰዱኝ ቀሲስ ጋር ብለህ ብያለሁ። አሁን አላውቀውም እኮ ምኑን አውቃለሁ? አዎ አልተዋወቅንም እኮ አልተዋወቅንም። አይዞኝ